ሰላም ሰላም እንዴት ናችሁ? እንግዲህ ዩቲዩብ አዲስ እንግዳ እንዲቀበል ፈልጋለሁ ማለት ነው። ተቀበሉኝ ዩቲዩበሮች በሙሉ ሰብስክራይብ ያደረጋችሁ፣ ላይክ፣ ሼር ያደረጋችሁ ዩቲዩብ ላይ ይሄ ቪዲዮ ለመጀመሪያ ጊዜ የመጣላችሁ ሰዎች በሙሉ ፕሊዝ ሰብስክራይብ አድርጉና እስኪ እኔም ተደጋግሜ እንድመለስ ወደ ዩቲዩብ እንደዛ አድርጉና እስኪ ዛሬ ምግብ እንሰራለን ማለት ነው። ከዚህ በፊት ቲክቶክ ላይ በተለያዩ ምግቦች ኮንተንት እሰራለሁ፣ ግን አጭር ቪዲዮ ብቻ ስለሆነ አሁን ፎሎወሮቼ ዩቲዩብ ላይ ልቀቂልን ሙሉ እያሉኝ ስለሆነ ወደ ዩቲዩብ መጥቻለሁ ማለት ነው። ዩቲዩብ እንግዲህ እስኪ ከዛሬ ጀምሮ ከኔ ጋር ይሆናል፣ ጥሩ ይሆናል ብዬ አስባለሁ። ዛሬ ቅንጬ ነው እየሰራሁላችሁ ያለሁትኝ። ቅንጬን ከአትክልት ጋር ነው የምንሰራው። እንግዲህ ቅንጬን ለቁርስም ለራትም የምንጠቀመው ነገር ነው፣ ቀለል ያለ ምግብ ስለሆነ እና ቅንጬን ከአትክልት ጋር እናቀማጥላታለን ዛሬ። ቅንጬውን መጀመሪያ ላይ እንግዲህ በወሬ ይዣችሁ ነው እንጂ ውሃና ጨው በማፍላት አብስየዋለሁ ማለት ነው። አሁን አትክልቱን እንሰራለን አብረን እና አንዳንድ አስተያየቶች ስለ ዩቲዩብ የምትሉኝ ነገር ካለ ኮሜንት አድርጉልኝ። ማስተካከለው ነገር ካለ አዲስ ስለሆንኩ ማለት ነው። እዚህ ጋር ብሮኮሊን ገንፈል አድርጌ ያወጣውኝ። ከዛ መጥበሻዬን ጥጃለሁ። ሽንኩርት እኔ ሽንኩርቴን ሽሪ ምሪ ነገር ነው የምከትፈው ስለምወድ፣ ከፍ ሲል እናንተ ደቀቅ አድርጋችሁ መክተፍ ትችላላችሁ ማለት ነው። እንደዚህ ጠበስ ጠበስ አድርጌያታለሁ፣ ብዙ ስላልሆነ የምሰራው እና እኔ የምጠቀመው እንግዲህ የተልባ ዘይት ነው ማለት ነው። ዛሬ የተልባ የሱፍ የኑግ ዘይቶችን ብትጠቀሙ እመክራችኋለሁ። እና እንደዚች ጠበስ ጠበስ አድርጌ ሽንኩርቴን የቀሩትን አትክልቶችን ደግሞ አንድ ላይ አበስላለሁ ማለት ነው። ፎሶሊያ እና ካሮት ነው ያዘጋጀሁት። እናንተ የፈለጋችሁትን ማዘጋጀት ትችላላችሁ። ድንችን መጨመር ትችላላችሁ፣ ዝኩኒ መጨመር ትችላላችሁ። የፈለጋችሁትን ጨምራችሁ አንድ ላይ ማብሰል፣ የአበሻ ጎመን፣ ጥቅል ጎመን ማረግ ትችላላችሁ ማለት ነው። እኔ እንደዚህ ይሄንን ጠበስ ጠበስ አድርጌ አንድ ላይ ከቅንጬ ጋር እቀያይጠዋለሁ ማለት ነው። እና ወሬኛ ሆንኩባችሁ። እንግዲህ የመጀመሪያ ሲኮን ስህተቶች አይጠፉም ብዙ ጊዜና እንዴት ነው ዩቲዩብን የምታስኬዱት? እስኪ እዚህ ጋር ብሮኮሊን ቅድም ገንፈል፣ እኔ ብዙ ጊዜ ገንፈል አድርጌ ነው የምከትፈው። ብሮኮሊን ባይደቀቅም ጠበስ ጠበስ ይደረጋል፣ ግን እኔ ያው እንደዚህ ደቀቅ ተደርጎ ሲከተፍ ስለምወድ ነው። እንደዚህ አንድ ላይ አዋጀዋለሁ ማለት ነው። ኦልሬዲ በስሏል። ስለዚህ እንደዚህ ካደረኩ በኋላ ጨው ምናምን ካስፈለጋችሁ ማድረግ ትችላላችሁ። እኔ ግን መጀመሪያ ቅንጬ ላይ ስላደረኩኝ ስላለው እዚህኛው ላይ አላደረኩበትም ማለት ነው። ጨው መቀነስ አለብን። ቀንሱ እስክንባል መጠበቅ የለብንም ብዬ አስቤ ነው። እና ለዛሬ እንግዲህ እንደዚህ ከተዋወቅን ይበቃል ብዬ አስባለሁ። እና ከዚህ በኋላ እስኪ ማለት አሁን ይሄኛው ደቂቃ እየገደበኝ ነው ዩቲዩብ ላይ። ለምንድን ነው የመጀመሪያ ሲሆን እስከ ስንት ደቂቃ ነው ቪዲዮ መፖሰት የምችለው? ይሄንንም ብትነግሩኝ ኮሜንት ላይ ብታስቀምጡልኝ ደስ ይለኛል። እንደዚህ ጥብስ አድርጉት እንዲጣፍጥ። ፎሶሊያው በተለይ ደግሞ ብስል እንዲል እንደዚህ ጠበስ ጠበስ አድርጉት። እዚህ ጋር ነጭ ሽንኩርት አድርጌበታለሁ። ነጭ ሽንኩርትና ዝንጅብል አንድ ላይ ተፈጭቶ የተቀመጠ ስላለኝ አንድ ላይ የተፈጨውን ነጭ ሽንኩርትና ዝንጅብል አድርጌበታለሁ። ያው ብዙ ጊዜ ቅንጬን ቀቅለን ሚጥሚጣና ቅቤ ወይ በርበሬና ቅቤ አድርገን አዋህደን ምናምን ነው የምንመገበው። አሁን ላይ ግን
ከአትክልት ጋር ብንመገበው ሳይሰለቸን በተደጋጋሚ መመገብ እንችላለን ብዬ አስባለሁ። ለልጆች በጣም ጥሩ አማራጭ ነው። እንደዚህ ለበዓል ቀን ማቅረብ ነው ማለት ነው። ብዙም የማይከብድ ቀለል ያለ ቶሎ የሚደርስ ምግብ ነው። አመሰግናለሁ። ለዛሬ እንግዲህ እዚህ ላይ ይበቃናል ማለት ነው። ከተዋወቅን በኋላ ደግሞ በሚቀጥለው ደግሞ ምርጥ ምግቦችን እየሰራሁ እመጣለሁ። ይመቻችሁ።